እግር ኳስ ውስጥ የማይቻል የሚባል ቃል የለም። በቢሊዮን ዶላር የተገነቡ ቡድኖች፣ የዓለማችን ውድ ኮከቦች፣ ታሪካዊ ስቴዲየሞች ሁሉም ዝግጁ ሆነው ሜዳ ላይ ሲወጡ አንዳንዴ ነገሩ ሙሉ ለሙሉ ይገለበጣል። ዛሬ ሜዳ ላይ ስቶሪስ 5 ጨዋታዎችን ይዞላችሁ ቀርቧል። ባለሙያዎቹ ድል ዜሮ ነው ብለዋቸው ቡኪዎች ተሳስተውባቸው ዓለምን ግን ያስደነገጡ 5 ታሪካዊ ምሽቶች። ከአምስተኛው እስከ አንደኛው ደረጃ እያየን ስንሄድ ታሪኩ እየከበደ ድንጋጤው እየጨመረ ይሄዳል። በተለይ ቁጥር 1 ተአምር እስካሁን ድረስ በሳይንስ ሊገለጽ አልተቻለም። ለሜዳ ላይ ስቶሪስ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ቁጥር 5 ሳውዲ አረቢያ በአርጀንቲና ላይ ያሳየችው የማይታመን ተአምር። ቀኑ ህዳር 22 2022 ነው። በኳታሩ ግዙፍ ሉሳይል አይኮኒክ ስቴዲየም ሊዮ ሜሲና የአርጀንቲና ብሔራዊ ቡድን ለ36 ተከታታይ ጨዋታዎች ሳይሸነፉ በታላቅ በራስ መተማመን ሜዳ ገቡ። ቡኪዎች ለሳውዲ አረቢያ የሰጡት የማሸነፍ እድል 8.5 በመቶ ብቻ ነበር። ሜሲ ገና በ10ኛው ደቂቃ በቅጣት ምት ጎል ሲያስቆጥር ሁሉም አርጀንቲና ዛሬ ጎል ሊያዘንቡ ነው ብሎ ነበር። ነገር ግን በሁለተኛው አጋማሽ በሉሳይል የታየው ነገር ሌላ ነበር። ሳውዲዎች በ5 ደቂቃ ልዩነት ቁጥር 4 የአንፊልድ ተአምር። ግንቦት 7 2019 ባርሴሎና በካምፕ ኑ ሊቨርፑልን 3-0 አሸንፎ ወደ እንግሊዝ ሲመጣ ሁሉም ለሊቨርፑል ፍጻሜው አብቅቷል ብሎ ነበር። ከሁሉ በላይ ደግሞ የቡድኑ ኮከቦች መሐመድ ሳላና ሮቤርቶ ፌርሚኖ በጉዳት አለመኖራቸው በአንፊልድ ስቴዲየም ተአምር ይፈጠራል ብሎ የሚያምን ሰው አልነበረም። ነገር ግን ታሪካዊው አንፊልድ ሌላ ምስጢር ደብቆ ነበር። ዲቮክ ኦሪጊና ጆርጂኒዮ ያደረጉት ነገር ዛሬም ድረስ እንደ ህልም ይታያል። በተለይ በ79ኛው ደቂቃ ላይ ትሬንት አሌክሳንደር አርኖልድ የወሰዳት ያቺ ፈጣን ኮርነር የባርሴሎናን ተከላካዮች ሐውልት አደረገቻቸው። ቁጥር 3 የኢስታንቡል ተአምር። ግንቦት 25 2005 በኢስታንቡል አታቱርክ ስቴዲየም ኤሲ ሚላን በመጀመሪያው አጋማሽ ሊቨርፑልን 3-0 በመምራት ዋንጫውን በእጁ ያስገባ መስሎ ነበር። ሚላኖች እረፍት ላይ ማክበር ጀምረው ነበር። ነገር ግን ስቴቨን ጄራርድ ቡድኑን ከሞት አስነሳው። በ6 ደቂቃ ውስጥ ሊቨርፑሎች 3 ጎል አግብተው ጨዋታውን አቻ አደረጉ። በመጨረሻው በፍጹም ቅጣት ምት ሊቨርፑል ድል አድርገው ታሪካዊ ዋንጫ አነሱ። ይህ ምሽት በሻምፒዮንስ ሊግ ታሪክ ትልቅ ካምባክ ሆኖ ለዘላለም ተመዝግቧል። ቁጥር 2 ግሪክ የአውሮፓ እግር ኳስን ያናወጣችበት ታሪካዊ ምሽት። ሐምሌ 4 2004 የሊዝበን ኢስታዲዮ ዳ ሉዝ ስቴዲየም በፖርቹጋል ደጋፊዎች ሞልቷል። ፖርቹጋል በገዛ ቤቷ በታላላቅ ከዋክብቷ ታጅባ የዩሮ 2004 ዋንጫን ለማንሳት ተዘጋጅታ ነበር። በሌላ በኩል ግን ግሪክ ነበረች ምንም ኮከብ የሌላትና ዋንጫውን ታነሳለች ተብሎ 80-1 እድል የተሰጣት ቡድን። ነገር ግን በአንጄሎ ካሪስቴስ ጎል መላውን ፖርቹጋል በዝምታ ዋጠች። ሮናልዶ እያለቀሰ፣ ግሪክ ግን የአውሮፓ ንግስት ሆና አለፈች። ቁጥር 1 ይህ ከጨዋታ በላይ ነው። ይህ የዘመኑ ታላቅ ተአምር ነው። በ2016 የውድድር ዘመን ሲጀምር ሌስተር ሲቲ የእንግሊዝ ፕሪሚየር ሊግን ያሸንፋል የሚለው ግምት 5000-1 ነበር። በኪንግ ፓወር ስቴዲየም የሚጫወተው ይህ ቡድን ከፋብሪካ ሰራተኝነት የመጣው ጄሚ ቫርዲን፣ ከፈረንሳይ ሁለተኛ ዲቪዚዮን የመጣው ኒጎሎ ካንቴን ይዞ መላው ዓለምን አነጋገረ። ታላላቆቹን ኮከቦች አሳፍረው ታሪክ ሊቀይረው የማይቻለውን ተአምር ሰርተው ሻምፒዮን ሆኑ። 5000 ዕጣዎች ተወረወሩ። የሌስተር ዕጣ ግን ወጣች። እነዚህ 5 ታሪካዊ ምሽቶች አንድ ትልቅ እውነት ያስተምሩናል። እግር ኳስ በወረቀት ላይ በሚፈጠሩ ግምቶች አይወሰንም። በሜዳ ላይ 11-11 እስከሆናችሁ ድረስ ወኔና እቅድ ካላችሁ ማንኛውንም የማይቻል ተራራ መናድ ትችላላችሁ። የሜዳ ላይ ስቶሪስ ቤተሰቦች እናንተን የበለጠ ያስደመማችሁ የትኛው ነው? በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ቻው።